ሰላም፣ ይሄ ቪዲዮ በስልክ ደውዬ ላናገርኳችሁ ሰዎች ነው። እኛ ከምንሰራላችሁ ነገር ምን ታገኛላችሁ? በመጀመሪያ ደረጃ እንድትረዱኝ የሚፈልገው ነገር ምንሰራላችሁ ሲስተም ቢዝነሳችሁ ላይ ቫሊዩ አድ እንዲያደርግ እንፈልጋለን። ያ ማለት ምንም አይጠቅማችሁ ከሆነ ንግዳችሁ ምንም አያሳልጥ ከሆነ ማሰራት አይጠበቅባችሁም። አላማችን የእናንተን ቢዝነስ ማሳለጥ ነው። ስለዚህ ከምን እንደምታገኙት ጥቅም የሚለውን ጋር እንሂድ። የመጀመሪያው ፉል ፈንክሽናል ዌብሳይት ታገኛላችሁ። በጣም የሚያምሩ የእናንተን ብራንድ የሚመስሉ የተሰሩ ከስክራች ጀምሮ ለእናንተ ተብሎ የተሰሩ ዌብሳይቶችን ታገኛላችሁ። ሁለተኛው ነገር ሬስቶራንቶች ከሆኑ ዲጂታል ሜኑ አለው። በየጊዜው ሜኑ መቀያየር አይጠበቅባችሁም። ዲጂታል ሜኑ ነው። ምግብ ሲያልቅ አናቫላብል ማድረግ ትችላላችሁ። ኪውአር ኮድ ቴብሎቻችሁ ላይ ይቀመጣል። ስለዚህ እሱን ብቻ እስካን አድርጎ ምግቡን ውስጥ ገብቶ ማየት፣ ምግቡ ከደረሰ በኋላ ምን ሊመስል እንደሚችል በፎቶ ማየት ፕላስ ደግሞ በቪዲዮ ማየት ይችላል። ስለዚህ ዲጂታል ሜኑ አሪፍ ተደርጎ የተሰራ ዲጂታል ሜኑ አላችሁ። ሐዋሳ ውስጥ ለምትኖሩ ደግሞ ሌላ ቫልዩ አድ የምናደርገው ዴሊቨሪ አገልግሎት እኛ ሃንድል እናደርግላችኋለን። ያ ማለት ማንኛውም ሰው ከእናንተ ሆቴል በዌብሳይታችሁ በኩል ገብቶ ምግብ ሲያዝ እኛ እስካለበት ቦታ ድረስ እናደርሳለን። ሌሎችም ኤሌክትሮኒክስም ይሁን ሌላ አይነት ስቶር ያላችሁ ይህንን ነገር ለእናንተም ፕሮቫይድ እናደርጋለን። ሌላኛው እኛ ዓላማችን ከእናንተ ጋር አብሮ መስራት ስለሆነ ኮንቲኔንስ ሜንቴናንስ አገልግሎት ታገኛላችሁ በነፃ። የሆነ ነገር ቢሆን ዌብሳይታችሁ የሆነ ነገር ቢሆን ዳውን ቢሆን ፍጥነቱ ቢቀንስ አሊያም ደግሞ ተጨማሪ የሆነ ነገር ፊውቸር መጨመር ስትፈልጉ ጀስት እኛ ጋር ስልክ አንስታችሁ መደወል ብቻ ነው። 24 ሰዓት ኮንቲኔንስ ሰፖርት እንሰጣችኋለን። ሌላኛው ፋስት ኒርባይ የሚባል ኢኮመርስ ላውንች አድርገናል። በእሱ ኢኮመርስ ላይ እቃችሁ በነፃ ሊስት ይደረጋል። እሱን የምናስተዋውቀው እኛንን ቶታሊ። ስለዚህ እቃችሁ በነፃ እዛ ላይ ሊስት ይደረጋል። አስሎንጋስ የፋስት ኒርባይን ተርም ኤንድ ሰርቪስ ፖሊሲ እሱን እስካከበራችሁ ድረስ። እሱ ምንድነው ጀስት ፌክ ፕራይስ አለመለጠፍ እና እቃው አናቫላብል ሲሆን በጊዜው አናቫላብል ማድረግ። እነዚህን ሁለቱን ነገሮች አንድል ካደረጋችሁ በትክክል ከጠበቃችሁ እና ሪፖርት ብዙ ሰው ሪፖርት ማያደርግ ከሆነ ፌክ ፕራይስ እንደዚህ ሸውዶናል እንደዚህ አድርጎናል እያለ ሪፖርት ማያደርግ ከሆነ ኮንቲኒስሊ እኛ እያስተዋወቅን ፋስት ኒርባይ የእናንተን ፕሮዳክት ሊስት ይደረጋል ማለት ነው። ሌላኛው ደግሞ የምታገኙት ጥቅም ዌብሳይት ሆስት የሚደረገው ሰርቨር ላይ ነው። ያ ማለት ሜይ ቢ አሜሪካ ውስጥ የሚገኝ ሰርቨር ሊሆን ይችላል፣ የኢትዮ ቴሌኮም ወይንም የኛው ዘርጋው ሰርቨር ሊሆን ይችላል። ወይም የሆነ ሰርቨር ላይ ሆስት ስታደርጉ በየወሩ የምትከፍሉት መንዝሊ ፊ አለ ኮዳችሁን እዛ ሆስት በማድረጋችሁ። እኛ ኮድ ሺፕ አድርገን ሳይሆን የምንሰጣችሁ፣ ምክንያቱም እናንተ የንግድ ሰዎች ናችሁ። እዚህ ኮድ ውስጥና ምናምን ውስጥ መግባት ከእናንተ የሚጠበቅ ነገር አይደለም። ስለዚህ እኛ ሆስት አድርገን እሱን ነገር ሃንድል እናደርግላችኋለን በጣም ቺፐስት በሆነ መንገድ። የዶላር አካውንት አያስፈልጋችሁም ለውጭ ሰርቨሮች የምትከፍሉት፣ እሱንም እኛ ሃንድል እናደርግላችኋለን። ሌላኛው ደግሞ መንዝሊ ፊ በየወሩ የምትከፍሉትን ለሰርቨር እሱን እኛ ሃንድል እናደርግላችኋለን። ለሰርቨር ኢትዮጵያ ውስጥ ከሆነ ዘርጋው ሰርቨር የቴሌኮም ማለት ነው ከ3800 ብር በላይ ነው የሚያስከፍለው ሆስት ለማድረግ በወር ውስጥ አንድ ቪፒኤስ ለማግኘት። እኛ ግን ይሄንን ነገር ከ500 ብር ባልበለጠ ወይንም በምትገዙት ፓኬጅ እና ዌብሳይታችሁ ባለው የሰው ተጠቃሚ ልክ ከ200 እስከ 700 ባለው ሬንጅ ውስጥ ሃንድል እናደርግላችኋል። ሞስትሊ 200 ብር በወር በሚከፈለው ላይ ያለው በጣም ጀነረስ ስለሆነ ያለው ትራያል በጣም ጀነረስ ስለሆነ ምንም ያህል ተጠቃሚ ቢበዛ ከዛ እንደማያልፍ ተስፋ እናደርጋለን። በኢትዮጵያ ብር በዛን ያህል ኮንቲኒስሊ ሳፖርት እናደርጋችኋለን። ምንም የሚያስፈልጋችሁ ነገር ካለ መደወል ብቻ ነው። ፊክስ እናደርጋለን ማለት ነው። ሌላኛው ወደ ፕራይሱ ስንመጣ ዌብሳይት ለመጀመሪያ ጊዜ ዲፕሎይ ለማድረግ ማስ ፕሮዳክሽን ላይ ስለሆን አንዳንድ ዌብሳይት እየሰራን ሳይሆን በጣም ለብዙ ነጋዴዎች ለመስራት ላይ ማስ ፕሮዳክሽን ላይ ስለሆንን የመጀመሪያው እንደ ዌብሳይታችሁ ኮምፕሊኬሽን፣ ሁለተኛው እንደ ዲዛይኑ፣ ሶስተኛው እንደ ትሬድ ታይፑ የሚወሰን ቢሆንም ማክሲመም ልናስከፍላችሁ የምንችለው 5000 ብር ብቻ ማክሲመም። ስለዚህ ከ3000 እስከ 5000 ብር ባለው ሬንጅ ውስጥ እናስከፍላችኋለን። ይሄ ሰርቶ ጨርሶ ዲፕሎይ ለማድረግ ነው። ከዛ በኋላ ደግሞ የሰርቨር 3800 ለኢትዮ ቴሌኮም ወይንም ደግሞ ለውጭ ሀገር ሰርቨር በዶላር አካውንት ከፍታችሁ የምትከፍሉትን እኛ ከ500 ብር ባነሰ ሬንጅ ውስጥ እሱን ነገር ሃንድል እናደርግላችኋለን። ሞር ማውራት የምትፈልጉ ከሆነ በአካል እስካላችሁበት ድረስ እኔ በአካል መጥቼ ሞር ማውራት እንችላለን። ሳምፕል ዌብሳይቶችን ከዚህ ቪዲዮ ጋር ተያይዞ ሊንኩ አለ፣ ገብታችሁ እዩ። ስለዚህ ዌብሳይት የምንሰራው ለሬስቶራንቶች እና ለሱቆች ብቻ ሳይሆን ለሱፐር ማርኬቶችም ሆስፒታሊቲ ሰርቪስ ላይ አጠቃላይ ሬስቶራንትም ሆቴልም የአልጋ ቤትም ሊሆን ይችላል። ሆስፒታሊቲ ሰርቪስ ላይ ሰርቪስ ለምትሰጡ ለሁላችሁም
እና የትኛው የሚሸጥ ሰርቪስ ብቻ ለያዛችሁ ለሁላችሁም እንሰራለን። ስለዚህ ይሄ ነገር በጣም ይጠቅማችኋል። እርግጠኛ የምነግራችሁ ነገር ይሄንን ቪዲዮ ወይንም ይሄንን ነገር ለሌላ ቢዝነስ ኦውነር ጓደኛችሁ ወይንም ዘመዳችሁ ላኩለት። ሰው አብረን መስራት እንፈልጋለን፣ ከእናንተ ጋር ነው ማድረግ የምንፈልገው። እናንተ እስከተጠቀማችሁ ድረስ ብቻ ነው እኛ ከዛ ነገር መጠቀም የምንችለው። ስለዚህ በታማኝነት አብረን እንሰራለን። ሞር ኢንፎርሜሽን የምትፈልጉ ከሆነ በአካል መተን ዲል እናደርጋለን። ጀስት ደውሉልን። መልካም ጊዜ